ላደረጋችሁትና ለማድረግ ለተዘጋጃችሁት ይድረስልኝ። ሁሉንም አይመለከትም፣ ለሚመለከታችሁ ብቻ። ሰላም ሰላም! ውድና የተከበራችሁ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንዴት ይዟችኋል ስራ? እያላችሁበት በርቱ፣ ጠንክሩልኝ እላለሁ። አንዳንድ እንገፋላችሁና አንዳንድ ጊዜም የሆነ ትንሽ ትንሽ ገረፍ ገረፍ ስትደረጉ ጥሩ ነው። ግን አትሰሙም እናንተ ስትገረፍ ታወራዋለህ አለ ሰውየው። አትሰሙም እናንተ ነገሩ ደህና አድርገው ይግርፏችሁ አትባሉ። ሁላችንም እያሰደባችሁ ነው። እዛ ሀገር ያሉ ሴቶች ይባላል። እውነት ያናድደኛል። እንደዛ ሲባል በጣም ነው የምናደደው። በአንድ ሰው ሁሉም ሲጨፈለቅ ጥሩ ሲሰራም ለነገሩ እንደዛው ነው። ግን መጥፎ ሲሰራ ነው በብዛት ሁሉም ሰው ተጨፍልቆ የሚሰደበውና ፈጣሪ ማስተዋሉን ይስጠን ለሁላችንም በያለንበት። ለአንዳንዶቹ ግን በቃ ለቀዋል የሉም። በቃ ለቀዋል ማለት አገር አይደለም ያልኩት፣ ለቀዋል በቃ የሉም ማለት ነውና በዚህ በሚያምር ይሄ የማማምር ቃላቶች አሉ ማንም የሚጠቀመው። አሁን እኮ ዋይፋይ እየተገዛ እንደሚሞላው ምናምን እነዛ ኮመንት ላይ ምናምን የምንጽፋቸው ቃላቶች ክፍያ ያለው ቢባል ማንም አይልሽም፣ ማንም አይልሽም፣ ማንም ማለት ነው። ግን ዝም ብሎ ተገኘ በቃ ማሬ ጠጅ ጣፋጭ ምንትሴ ቅብጥሴ የተባለ ጊዜ ያኔ እውነት ይመስላልኝና ነገለቴ ፍስስ ይላሉ። ፍስስ ረው ከምር ተናድጃለሁ። ከምር የምላችሁ በጣም ነው የተናደርኩት። ከ3 ቀን ወይም ከ4 ቀን በፊት ይመስለኛል ይሄ ነገር የተፈጠረና የሰማሁት። ስሰማ በጣም ነው የተናደርኩት፣ በጣም ማለቴ ነው። እና ቆይ ምንድን ነው? አረ ምን ጉድ ነው? 2017 እና 2018ስ ምን ጉድ ነው? ምን ጉድ ነው የመጣብን? ሰው እያደር ይበስላል እንጂ እያደር ጥሬ ይሆናል። ጥሬ ሆናችሁ ቅሩ። እናንተ አሰዳቢዎች! ለእናት ለአባት ለእህት ወንድም አንሰጥም፣ ራሳችሁን ቻሉ፣ እዛው ታገሉ፣ ተለወጡ እያልን እኛ እንትን እንላለን። እናንተ ምንም ለማታውቁት ፕሮፋይሉ ወንድ ብቻ ነኝ ስላለሽ ወይ በአካል አታውቂው ምንድን ነው የሚባለው? ቆይ አሁን ይሄ ምንድን ነው የሚባለው? ፍቅር በገንዘብ አሁን እኮ ግዥን የመራችሁ ቀብድ መጀመሪያ ትክ እየከፈላችሁ ነው። ከዛ ቀብዱን ከበላ በኋላ ብሎክ ይልሽና ከሀገር አይደለም ከዛ ካገኘሽበት ቦታ ይሰወራል። እና አረ ከምር ተው ተው ተው፣ ብሶባችኋልኝ። 2018 ደግሞ በጣም ብሷል። አንዷ ገለቴ ማለት ነው ለእናት ለአባቷ ያንን ያክል ያልሰጠችውን 315,000 315,000 ነው እያልኩ ያለዋችሁ። 350 ብር አይደለም። እንቅብ አርጓት ይሁልም አለ። የት ይግባ ምን ይሆን ወዴት ይሆን ምናምን። ሴትም ሊሆን ይችላል እኮ በብዛት አሁን ባልና ሚስት ይመሳጠራሉ። ሚስት የለኝም የኔ ፍቅር፣ የኔ ማር፣ የኔ ወለላ፣ የኔ እስትንፋስ፣ የኔ መተንፈሻ ምናምን ያለች ጊዜ ልብሽ ፈሰስ ይላል። እኔ የማውቀው ማለት ነው ድሮ ሴት ልጅ ጉርምስናዋ ምን ካለ በኋላ ምን ይወርዳል ነው የሚባለው ነገር። አሁን ልባችሁ ነው እየወረደ ያስቸገረ። ልባችሁ ወረድ ይላል። አረ በስመ አብ ወወልድ ወመንፈስ ቅዱስ። ልባችሁ ውርድ፣ እንዲሁ በቃላት ብቻ ልባችሁ ውርድ ይላል። ቃላት አይደለም የሆነ ፕሮፋይል ካያችሁ ብዙ ጊዜ የታዘብኩት አለ። ዩቲዩብ እግዚአብሔር ይመስገን ጥሩ ነገር የሚሰራበት ነው። ሰርች አድርገህ የሆነ ነገር ለማየት እንትን ካላለ እንዲሁ ዝም ብሎ ስክሮል ስታደርግ የሚመጣብህ ነገር አይኖርም በብዛት። ይሄ ቲክታክ ነው ምን የሚባለው ነገር እሱ ዝም ብሎ ነው መሰለኝ የሚመጣ። በቃ ዝም ብላችሁ ስትጃጃሉ ትውላላችሁ። አረ ምን ጉድ ነው! እንዲሁ ምን ጉድ ነው! እንዲሁ ምን ጉድ ነው የመጣብን! ኧረ ተው ከምር ተው ተው ተው፣ ተመከሩ። ተው ብራችሁን ያዙ፣ ብራችሁን ያዙ።
ከምር ብሬያችሁን ያዙ። ለማንም አታብሉት፣ ለማንም ወሮወላ። ወንዶች ምን ያድርጉ? እናንተ ስትንከረፋፉ ያንከረፍፍሻለኝ። ደህና ትክክለኛ የሚወድሽ ወንድ፣ ትክክለኛ የሚፈልግሽ ህይወት አጋሩ ሊያረግሽ የፈለገ ወንድ ብር አይደለም ለየት ያለ ጥያቄ አይጠይቅሽም። አይደለም ብር ማለት ምክንያቱም ለራሱ ክብር አለው። አንቺን ለወደፊት ለራሱ ሊያረግሽ የፈለገ ሰው ከአንቺ ምንም ነገር አይጠይቅም። ምንም ማለት ነው። ከአንቺ በልጦ የተሻለ ነገር ሰርቶ አንቺን በቃ ወደሱ እንድትሄጂ እንዲስብሽ ያደርጋል እንጂ በፍጹም ብር ብሎ አይጠይቅሽም። ስለምወድሽ እያለ ብር አይጠይቅም በፍጹም ማለት ነው። ምክንያቱም እሱ በቃ አንቺን ለማስተዳደር ነው ተግቶ የሚሰራ አንቺን ለማኖር እውነትም የእሱ እንደሆንሽ አድርጎ የሚያስብሽ እሱ ጎበዝ ሲሆን ጠንካራ ሲሆን እንደዛ ነው። ወንድሞቼንም ስለማቅ ስለማይ ማለት ነው። እኔ ሴትም ብሆን አውቃለሁ ስለ ወንዶች እንዴት እንደሚሆን ለሚወድ ሰው እንዴት ማድረግ እንዳለባቸው በዚህ በፌስቡክ፣ ዋትሳፕ፣ ቴሌግራም፣ ኢሞ ማር የተከረበትኩልሽ ተገለበጥኩልሽ መብላት አቃተኝ መጠጣት አቃተኝ የሚልሽ ሁላ ወዶሽ አይደለም ሊቀብልሽ ነው የመጣ። ይሄ ይሄ ምን መሰለሽ አንቺን እዚህ ጋር እንደዛ ብሎ ዞር ብሎ ሚስቱና ልጆቹ ይኖራሉ። እመኚ ሚስትና ልጆቹ አሉ አጠገቡ ማለት ነው። አሁን ሴቶች ራሱ ተመሳጥረው ባሏ ሌላ ሴት ጀነጅን ዝም እያለ ነው። ምክንያቱም ይህንን ክርፍፍን ብር ስለለመዱ በዚህ ኑሮ ውድነት ታዲያ ኑሮ ተወዷል። እንደዚህ ከርፈፍ የሚል ሴት ሲገኝ ታዲያ ለስ አድርጎ ቤት እሱ ምን ችግር? በሱ ነው ጥፋቱ? እሱ ምን ጥፋት አለበት? ሴት እንዲሁ ዝም ብሎ በቃ ወንድ ነው የወደድኩሽ ካለ እሺ አሞኝ እንዲህ ብዬ እንዲህ ተቀርጬ እንዲህ ብዬ ብር ላኪል፣ እሺ ምን ችግር አለ? እንዴት ሰርታችሁ እንደምታመጡት ግን አታስቡም? ቅንጭላታችሁ የት ገባ? የሰው ልጅ እኮ በይማርም የኛ እናት አባቶች አልተማሩም፣ ግን በጣም ነው የሚያስቡት። በጣም አርቀው ያስባሉ፣ ያውቃሉ፣ ሁሉን ነገር መርምረው ያውቃሉ። እኛ ታዲያ ፊደል የቆጠር ነው። ምንድን ነው ችግራችን? ምንድን ነው ችግራችን? ቆይ የወንድ ችግር ካለብሽ እዛው አትቀሪም እንዴ? ለምን ትመጫለሽ እንዴ? አላማ የሌላት ሴት ምን ትሰራለች እዚህ መታ? የምትሰራውን ዝም ብላ ለማንም ለመበተን ካልሆነ አላማ የሌላት ሴት ናት ይሄን የምታደርግ። አላማ ያላት ሴት የመጣችበትን አላማ ሳታሳካ እንደዚህ አይነት ነገር ውስጥ አትገባም። ብትችሉ ስደት ላይ ሆናችሁ ፍቅር የሚባል ነገር አትጀምሩ። ካልቻላችሁ ደግሞ ብራችሁን አትስጡ። ዝም ብለን እንለፋደድ ካላችሁ ተለፋደዱ፣ ግን ብራችሁን አትስጡ። ብራችሁን ያዙ። አሁን ይችል እንግዲህ ምን ትሆን? ሚስት ኑሮው ምን ኑሮው አይታወቅም። ከስልኩ ነው ብሎክ ያረጋት ጭራሽ ማለት ነው። የት እንዳለ ራሱ አታውቅም። የት ሀገር እንደሆነ አታውቅም። አዲስ አበባ ላይ ቁጭ ብሎ አዲስ አበባ የተከራየውን ቤት እያሳየ የኔ ነው ምናምን እያለ እናቴ ያኔ ልቧን ትቅል አዲስ አበባ ሊታረፍ ከዛ ቤት ወግት። እናትሽወዱ ውዶች ማሮች ወንድሞቻችንን አታሳስቱ። አሁን እናንተ ናችሁ እያሳሳታችኋቸው ያላችሁ፣ እነሱ አይደሉም። ከምር ሴቱ ነው። አሁን ፈጣሪ ሆይ እኔማ በደህና ጊዜ ተፈጥሬ እናቴ ተለምኖ ስንት ሽማግሌ ተልኮ ስንት ጉንብስ ቀና ተብሎ በሚለመንበት ሴቶች እንደዛ በሚለመኑበት ሰዓት የደረስኩ የተወለድኩ ስለሆንኩ እኔ እንደዚህ አይነት ነገር አይሞቀኝም አይበርደኝም። በቃ ምን ልበላችሁ የድሮ ጊዜ ስለሆንኩ ያሁን ልጆችማ ትናንት ወልዳችሁ ዛሬ ፍጥን ፍጥን ለሁሉ ነገር። ቆይ ምንድን ነው የሚያፈጥናችሁ? ይሄን ያክል መፍጠን መሮጥ ያለባችሁ ለስራ ነው፣ ለዓላማ ሮጡ። ይሄ ምን ያስሮጣል? እዛ ማዶና እዚህ ማዶ ፍቅር ምንድን ነው?
ብሩስ ምንድን ነው? ቀብድ ነው ብር የሚሰጠው ምንም ለማይታወቅ ሰው። ግዥ ማለት ይሄ ነው ቀብድ፣ ፍቅር በቀብድ ማለት ነው አይደል? ኧረ ምን ይሻላል? ኧረ ምን ይሻላል? ፈጣሪ ወይ እንዲሁ ምኑ ነው የተበተነብን? ምኑ ነው የተበተነብን? አሁን እዚህ ተቆላማ ስታለቅስልኝ ነበረ። መጀመሪያ ነበር መጠንቀቅ። እኔም አላስተዛዘንኳትም፣ በስድብ ነው ልክ እንዳሁኑ ነው አጣጧፍኳት። ምንም አላሳዘነችኝም፣ ምንም ማለት ነው። ሰው ለማያውቀው ሰው እንዴት ብር ዝም ብሎ 315 ሺህ ብር አሳልፎ ያሸጣል? ቆይ ምን ቤት ነው? ምንድን ነው ሰውየው? ቤት ነው ሰውየው? መኪና ነው እየገዛችሁ ነው? ምንድን ነው አልገባኝም። ያናድደኛልም ያስቀኛልም። ሁኔታውን ሳስበው በጣም ነው የሚያናድደኝ፣ በጣም ነው የሚያስቀኝም። እና እባካችሁ ውዶች ማሮች እነ ገለቴ ተዋቸው ልብለው። እንዲሁ ፍቅር አትጀምሩ። በስደት ናችሁ ፍቅር ፍቅር አትጫወቱ። እንዲሁ ዝም ብሎ ለመጫወት ከሆነ ተጫወቱ፣ ግን ብራችሁን የያዙ ጨበጥ አድርጉ፣ ጨበጥ አድርጉ፣ ጨበጥ አድርጋችሁ ያዙ። ከምር እንደዚህ 24 ሰዓት ሰርተሽ ጎብጠሽ ያገኘሽውን ብር ልከሽ ከዛ አንቺ ምን እንደምትሆኝ አስበሽዋል? ምን እንደምትሆኝ አስበሽዋል? ከዛ ስትሄጅ ቤተሰብ አልጠቀምሽ። ብትጠቅሚም ቤተሰብ ያሁን ጊዜ ቤተሰብ አሽቀንጥሮ ወጥቶ ነው የሚጥልሽ። ባዶ ከሆንሽ ማንም አይዝሽም፣ ማንም አያስጠጋሽም። ሁሉም የሚወድሽ ሲኖርሽ ነው። ስለዚህ ለመወደድ ደግሞ ብርሽን ጠቅ አድርገሽ መያዝ ነው። ዝም ብለሽ በዛም ብትን እንደ ጥላት ገንዘብ ከዛ ብትን ብለሽ ትቀሪያታለሽ እንጂ ማንም አንቺን አይሸክፍሽም። ዘልዛላ ሴት ማን ይወደዋል? ማን ይፈልገዋል? አይደለም ባዶ ቤተሰብ ራሱ አይወድም እንጂ በዛው በለመድሽበት ነው የምትባዩ። ጎበዝ ከሆንሽ ግን ባሰጭም ለሰዎች ባሰጭም ለቤተሰብ ምናምን ባሰጭም ትከበሪያለሽ። ምክንያቱም የአላት ሰርታለች፣ ጎበዝ ናት። ይሄን አላማ ስላሳካች ለእኛ ባሰጥም ብለው ቤተሰቦች ሲራሱ ባንቺ ይደሰታሉ። ባንቺ በቃ ምን ልበልሽ እንትን ይላሉ። ነገር ግን ዝም ብሎ አላማን ሳያሳኩ በቃ ወንድ ከሆነ ምን አባቱ ብር ነው? ስንት ብር ነው የሚያስፈልግ? አካውንት ላክ። ያው ከዛ አካውንት እንደተላከ በነጋቴው ሰውየው የለም። የት ገባ? ከሚስቱና ካለቹ አለቀ። ይሄ ነው በቃ ያለው በስደት ላለ ሴት። እዚህ መታችሁ የምትተዋወቁት ወንድ እንትን የምትሉት በቃ ይሄ ነው። ሁሉም ነገር ጣፈንታ ይሄ ነው። እመኑኝ ማለቴ ነው። ምንም የአንድ ሰው የሁለት ሰው አይደለም። ሚስት ሳይኖረው ትክክለኛ ወንድ ሲጀመር ፌስቡክም ቲክቶክም ምን ነበር የሚባል ብዙ ነገሮች አሉ። አሁን ጊዜው ሁሉ ረቋልኝ። የሴቱ አይምሮ ነው እንጂ ያረቀቀ ጊዜው ረቋልና በዛ ሁሉ የሚዞረው ወንድ ቀፋሊ ነው እንጂ ባል አይደለም። ትክክለኛ ባል በየእንትኑ እየዞረ ሚስት አይፈልግም። በሚያምነው ቤተ ክርስቲያን ሆነ በማንኛውም ነገር በሚያምነው ነገር እዛው ሆኖ ስራውን እንትን እያለ ነው ሚስት እንዲሰጠው የእሱን አጋር እንዲሰጠው ተግቶ እየሰራ እንትን የሚል እንጂ ዝም ብሎ ተኝቶ እየዋለ በየምኑ እየዞረ ምን የባልሽ ነኝ እኔ ያንቺ ነኝ እኔ ላንቺ የተፈጠርኩ አንቺ ነኝ የተፈጠርሽ እያለሽ ሲያባብልሽ ይውልና ማታ ግን የሚያድረው ሚስቱ ጋርና ልጆቹ ጋር ነው። አስበሽዋል? ይሄ ነው በቃ እየሆነ ያለው። ቢመርሽም ዋጭው ሰምተሻል? ሁልሽም ማለት ነው ይሄን የምታደርጉ ሰምታችኋል። አንቺ እንተናየም ስምሽን አልጠራም፣ ቪዲዮውን ስለምታየው ስምሽን አልጠራውም፣ ስምሽን አልተናገርኩም። ለማንኛውም ካስፈለገ ግን የሰውየውን ፎቶም ፖስተዋለሁ ይሄን ሰው እያያችሁ ብዬ አንዱ ደግሞ ማቀው እንዳይሆንና እዛ ለማንኛውም ራሳችሁን ጠብቁ ውዶች፣ ከምር ራሳችሁን ጠብቁ። ብራችሁን አትበሉ። ብራችሁ ወንድሞቻችን አታሳስቷቸው። የኔም ወንድሞችም አባቴም ወንድ ነው።
እና እነሱን አታሳስቱ። አሳስታችሁ ሰው አታሳስቱ። ተው 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 ተው፣ ከምር ተው። በዛ ነገር በዛ። እንዴት ወንድን በብር ትገዛላችሁ? እነሱ ፈጣሪ የሰራቸው በቃ በንጹህ ፍቅር ነው እንጂ በብር አይደለም የተሰሩት። ለምንድን ነው በብር የምትገዟቸው? ለምንድን ነው ይሄን ያክል እነሱን እንደዚህ? ኧረ ተው ወንድሞቻችን፣ ተው ተው ተው፣ እንትን አትበሏችሁ፣ ከምር ተው። እና ለማንኛውም ይሄን ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ግን ተው፣ ተጠንቀቁ።